ቆይ ምን አስበሽ ነው ድንቅ ከመሬት ተነስተሽ ውጪ ካላደረን የምትይው? አንቺ ነሽ ከመጣው ጀምሮ ያገኘሁሽ በጭቃ ውስጥ የበቀልሽ አበባ። ምንድነው ጆሴፊት የማይነገር ነገር? ግርማን ከልጅነቴ ጀምሮ አውቀዋለሁ። ይሄ ደብዳቤ እንደደረሰው ያንቺ መጨረሻ ይሆናል። ምን አገባሽ ድንጋይ? የጉድ ሀገር ገንፏዱ። አሁን ደግሞ እስቲ ምን ልብትይለሽ? ሜሮን የታለች? ሰው ሲበሳጭ እንኳን ሚስት በባል ፊት መናገር ሌላም ነገር ያደርጋል። ሳሚ ሰላም ነው አባዬ? እዚህ ምን ሰራለህ? ምንም መሻ ከሰላም ጋር እኮ እያወራን ሰዓቱን አላየሁትም። ሰዓቱን አላየሁትም? ለስሙ በቅርብ ጊዜ ትዳር ልትይዝ ነው። በጣም የምትገርሙ ሰዎች ናቸው፣ አሳፋሪዎች ናቸው። ደግሞ አንቺ አይንሽን በጨው አጥበሽ እዚህ ወራዳ። በስማ አስደነገጥሽኝ እኮ። በይ ተረጋጊ። ምንድነው የሙት መንፈስ ያየሽ እኮ ነው የምትመስይው። ደንግጬ ነው። በስማ ቆይ መቼ መጣሽ? ምን ነው አትመጣም ብለሽ ስለትሽን አስገብተሽ ነበር እንዴ? ሴትዮ እንደዚህ አፍጥጠሽ ደግሞ አትይ። ስሚ ሳሚ ያልተነሳም እንዴ? እንዴት መጣሽ? ጋሽ ግርማ በጣም እየፈለገሽ ነበር። አግኝተሽዋል? ገና አሁን መምጣቴ ነው እያልኩሽ። አንቺ ደግሞ ምን ነው ሲፈልገኝ ነበር? አዎ በኋላ አገኘዋለሁ። በያሁን በጣም ረቦኛል። ቁርስ አምጪልኝ ሳሎን። እንዴ መጣሽ? ማለቴ ለምን መጣሽ? እዚህ ምን ትሰሪያለሽ? እንዴ ምን ማለት ነው ደግሞ? እሱ ቤት አይደል እንዴ? እሱማ ቤትሽ ነው። ቢያንስ ከመምጣትሽ በፊት አትደውይም እንዴ? ቆይ ስንት መልእክት ነው ስልክሽ ላይ ተውኩት። ስደውልም አታነሽም እኮ። ዊሳምዬ እናቴ ታማ አይደል እንዴ? በጣም ተደናግጠን ስለነበረ ስልኬንም አላየሁትም። ግን አታስብ አሁን ተሽሏታል። እሷ ራሷ ናት በቃ አትጨነቂ ሂጂ ስትለኝ የመጣሁት። በዛ ላይ ደግሞ ናፍቀኝ ነበር። በይሺ አባዬ ሳይመጣ ቶሎ ብለን እንውጣ። ነገሩ እስኪበርድ ድረስ አይላይም ባትያዩ ጥሩ ነው። ምን እስኪበርድ? ከአባዬ ጋር በመሀላችሁ የተፈጠረው ነገር ነው። ምን ተፈጠረ ደግሞ በእኔና በጋሽ ግርማ መካከል? ማለት ባንቺና በሱ መሀል ምንም አልተፈጠረም? አረ በጭራሽ። ትናንት ጠዋት እንደተለያየን እኮ ነው። ምንድነው ግራ የምታጋባኝ? ሜሪ ካልገደልኳት እያለ አልጋ ስር ሳይቀር እየፈለገች ነበር እኮ እያልኩሽ ነው። እንዴት ነሽ ሜሪ? አዩሺ እንኳን ደህና መጣሽ። ባሌ ግን መምጣቴ ደስ አላለው። እንደዛ አይደለም ሜሪ፣ ስላልተግባባችሁ ነው። እየሰማኸው አይደለ? ግርምሽ ምናምን እያለ ምክንያት ሲፈልግ። እሱ ነገር ምክንያት አይመስለኝም። ጋሽ ግርማ ትንሽ የተበሳጨብሽ ይመስል ነበር። ግን አግኝተሽዋል? ኖ ገና መምጣቴ ነው። ቆይ በምንድን ነው የሚበሳጭብኝ? እሱን እኮ አንቺ ትነግሪናለሽ ብለን እየጠበቅን ያለ ነው። ምንም ልረዳችሁ አልችልም። እኔና ጋሽ ግርማን ደግሞ የሚያገናኘን ምንም ነገር የለም። ኦኬ ብቻ ግን ዌልካም። አመሰግናለሁ ጁሲ። አንተ ትሻላለህ ከወንድምህ። በለው ገና ከመንጋቱ ሊሳለማት ነው። እንዴት አደርሽ? ደህና አደርክ የሳሚ ወንድም? ደህና አድሬያለሁ። የሳሚ ወንድም ስትይኝ በጣም ደስ ይለኛል፣ ግን ደግሞ የእንግዳ ስሜት ይሰማኛል። ጆሲ ብለሽ ልጠሪኝ ትችላለሽ? እሺ ያው እንደዛ አስተካክላለሁ። ማቀራረቡን ቢሆን ላግዝሽ። እየጨረስሽ ነው አይደል? አረ ችግር የለውም ጆሲ፣ ጨርሻለሁ። እኔ ራሴ አቀራርባለሁ። አየሽ
ጆሲ ስትይ አፍሽ ላይ ራሱ እንዴት ደስ እንደሚል እናንተ አረባችሁ መሰለኝ እኔ ልብላ። ምን ነው የሆነ ነገር የተቀየረ መሰለኝ እኮ እንደዚህ ስታፈጥብኝ። ግራ ገብቶኝ ነው። ምንድነው ግራ የምትጋባው? እኔን አለማመን እንደሆነ ባህሪ እያደረከው ነው። ምንም የተፈጠረ ነገር የለም አልኩህ እኮ። እና ምንም ካልተፈጠረ እንዴት ከመሬት ተነስቶ አገር ይያዝልኝ ይችላል? እኔ ምን አውቄ? ወይ ደግሞ መስሎ ሊሆን ይችላል። አረ ሳሚ መስሎት አይደለም። ትላንትና ጋሽ ግርማ እንደተበሳጨብሽ እርግጥ ነው። ዝም ብለሽ አፍሽን ዝጊ፣ አትበጥረቂ። ማን ምስክር ጠራሽ? የጠራሽ ሰው አለ? ሜሪ እርግጠኛ ነሽ ግን ባንቺና ባባዬ መሃል ምንም የተፈጠረ ነገር የለም? ቆይ ስንቴ ነው የምትጠይቀኝ? እኔም ማውቀው ምንም የተፈጠረ ነገር የለም። አልገባሽም ሜሪ? ትላንትና እኮ መጥፎ ነገር እንዳደረግሽበት ነበር ስሜቱ። ሳሚ እንግዲህ እኔ የማውቀው በእኔና በጋሽ ግርማ መካከል ምንም እንዳልተፈጠረ ነው። ይሄው እንደውም ጋሽ ግርማ መጣለ። እኔን ካላመንክ እሱን ራሱን ትጠይቀዋለህ። ደህና ዋላችሁ? እንዴት ዋልክ ጋሽ ግርማ? እንዴት ነሽ ሜሮን? ጋሽ ግርማ ትናንትና በእግር በፈረስ ፈልገኝ ነበር አሉ። እኔ? ኧረ በፍጹም አገናኛለሁ ያልሽኝ ሰውዬ ስልክ ፈልጌ ነበር። አሁንማ ሌላ ሰው አናግሬያለሁ። ችግር የለውም። በጣም ይቅርታ ጋሽ ግርማ። ኧረ ችግር የለውም ሜሪ። በሉ እናንተ ተጫወቱ። እኔ ሆስፒታል ቆሜ ስላደርኩኝ አልገኝ ናፈቀኝ። ሰላምዬ እስኪ ራሴ ሊፈነዳ ነው። አንድ ሲኒ ቡና ክፍል ያምጪልኝ። እሺ አሁን አመጣለሁ። እኔ የምለው አባዬ የሆነ ብስጭትህን የቀነሰልህ ነገር አለ ወይስ ምን ተፈጥሮ ነው? የምን ብስጭት? ትላንትና እኮ በጣም የተናደርክበት ነገር ያለ ይመስል ነበርኩ። አረ የምን እንዴት እንዴ? ምን ነው እንድናደድ ፈልገህ ነበር እንዴ? ተው እንጂ አባዬ። ያቺ ሚስቴ ታለች እያልክ ቤቱን ስታምሷል ነበር እንዴ ትላንትና? እንግዲህ ነገርኩ። አልተናደድኩም ነበር አልኩህ እኮ። እንዴት ትረሳለህ? በዚያው ብትቀር ጭራሽ እዚህ ቤት እንዳደርስ ስትላል ነበር እንዴ? አይ እንግዲህ ለራስህ ሰልችቶ መለየት ፈልገህ ከሆነ በኔ በግርማ ማሳበብ የለብህም። ለሷ በቀጥታ መናገር ትችላለህ እኮ እንዴ። እኔ ደግሞ በሰው